Kabajamtootaa fi jaalatamtoota maatii afaan Oromoo akkam jirtu? የተወደዳችሁና የተከበራችሁ የአፋን ኦሮሞ ቤተሰቦቼ እንዴት ናችሁ? ዛሬ የማሳያችሁ የመስጠትን ግስ በተመለከተ ነው። ስለዚህ አሁን እጀምራለሁ ማለት ነው። ኬኔ የሚለውን ስንመለከት ሰጠ ነው። ኬኔ ይጠብቃል። ኬኔ ና ደብል ነው ሰጠ ማለት ነው። ኬኑ መስጠት፣ ኬኑ መስጠት፣ ኬኒ ስጥ ወይም ስጭ፣ ኬኒ ስጥ ወይም ስጭ ጾታ የሁለቱም ነው ማለት ነው። ኢሳፍ ኬኒ ስጭው ወይም ስጠው ማለት ነው። ለሱ ስጠው። ኢሳፍ ማለት ለእርሱ ማለት ነው። ኬኒ ኢሼፍ ኬኒ ቀጥሎ ኢሼፍ ኬኒ ለእርሷ ስጥ ወይም ለእርሷ ስጭ፣ ለእርሷ ስጣት ወይም ለእርሷ ስጫት ማለት ነው። ኢሳፍ ኢሳኒፍ ኬኒ ኢሳኒፍ ኬኒ ለነሱ ስጭ ወይም ስጫቸው፣ ስጣቸው ወይም ስጫቸው ማለት ነው። ናፍ ኬኒ ስጭኝ ማለት ነው። ናፍ ኬኒ ናፍ ኬኒ ስጭኝ ወይም ስጠኝ ማለት ነው። ሁለቱንም ይሆናል። ስጭኝ ወይም ስጠኝ። ናፍ ኬኒ ፉዱ ውሰደው፣ ፉዱ ወይም ፉደዱ፣ ፉዱ ውሰደው ወይም ውሰጂው ማለት ነው። ፉዱ ውሰደው ወይም ውሰጂው ማለት ነው። ኑ ኬኒ ወይም ኑፍ ኬኒ፣ ኑ ኬኒ ለእኛ ስጠን ነው። ኑ ኬና ስጡኝ፣ ኑ ኬና ስጡን። ሂን ኬኑ ሲል ደግሞ አልሰጥም። ሂን የምትለው አፍራሽ ናት። ሂን ኬኑ የምትለው አልሰጥም ማለት ነው። ሂን ኬኑ። በቀጣይ ቪዲዮ እስክንገናኝ